እንኳን ወደዚህ የሬቪት ወይንም የቢአይኤም መስሪያ ሶፍትዌር ስለሆነው የስልጠና ፕሮግራም ለመሳተፍ በደህና መጣችሁ። ስልጠናችንን የምንጀምረው ሬቪት ስትራክቸርን ሞዴል ከማድረግ ነው። የአንድን የጂ+1 ቢልዲንግ ሬቪት ስትራክቸር ሞዴሉን ከመስራት እንጀምራለን። ያንን ለማድረግ ዘው ብለን ሬቪት ውስጥ ከመግባታችን በፊት ስለ ቢልዲንጉ ስትራክቸራል ዲዛይን አንዳንድ ገለጻዎችን ላድርግላችሁና ወደዛ እንገባለን። እዚህ ጋር እንደምታዩት የኤሊቬሽን ዩኒቱ ሜትር ነው ይላል። አዘር ዩኒቶች ደግሞ ሚሊሜትር ናቸው ይላል። ግን እኛ ሬቪት ውስጥ ስንገባ በሜትር ብንጠቀም ጥሩ ነው። ኳንቲቲ አውቶሜት ስናደርግ እንዳንቸገር በሱ ብንሰራ ጥሩ ነው። ከዛ በመቀጠል የኮንክሪት ኳሊቲያችን ደግሞ ሌን ኮንክሪታችን C5 ይሆናል ይላል። ዲዛይነሩ ነው ይሄንን የሰጠን። ለሌሎቹ ለኦል ስትራክቸራል መንበሮች ደግሞ C20-25 ተጠቀሙ ተብሎ ነው የተሰጠው። 25 ማለት ኪዩቢካል ስትሬንግዝ ኦፍ ኮንክሪት ነች። ላብራቶሪ ውስጥ የምናገኛት እሷን ለ1.125 ስናካፍል 20 ይመጣል ማለት ነው። ያ ማለት FCK 20 ነው ማለት ነው። ሲሚንቶ ደግሞ ሁለት አይነት ነው ያለው። አንደኛው እዚህ ጋር የተሰጠው ኦርዲነሪ ፖርትላንድ ሲመንት ይባላል። ሌላኛው ደግሞ ፖዞላና ፖርትላንድ ሲመንት ይባላል። ፒፒሲ ማለት ነው። እዚህ ጋር ፒፒሲ አንጠቀምም አሁን እና እዚህ ጋር ፒፒሲ ሳይሆን ኦፒሲ ነው የምንጠቀመው፣ ኦርዲነሪ ፖርትላንድ ሲመንት ማለት ነው። ሶ ዘ ሬንፎርስመንት ባሮቹ ደግሞ ኳሊቲያቸው S400 ለሁሉም አይነት ባር ዲያሜትር ነው። ከዛ ኮንክሪት ከቨር ለስላብ እና ለስታይር 20፣ ለቢም እና ለኮለም 30፣ ለፋውንዴሽን 50 ይላል። ከዛ ሩፋችን ላይ ስንሄድ ደግሞ ስሎፓችን 2% ነው ይላል። ወደ ዳውን ፓይፕ አቅጣጫ 2% ስሎፕ አድርጋችሁ ስሩለት ይላል። ቀጥታ ዝም ብለን ፍላት አድርገን ከምንተው ስሎፕ አድርገን ብንተው ለድሬኔጅ ያገለግለናል ማለት ነው። ያ እንደገና ቶፕ ባሮችን ላፕ ላይ ስናወራ ስለ ላፕ ስናወራ ቶፕ ባሮችን ሚድ ስፓን አካባቢ አድርጓቸው፣ ምክንያቱም የሳፖርት ሞመንት ስለሚሸከሙ ነው። ወደ ሚድ ስፓን ስንሄድ ሳፖርት ሞመንት 0 እየሆነ ይመጣል። ኤንድ ቦተም ባሮች ደግሞ ወደ ሳፖርት አካባቢ ላፕ ይደረጉ ይላል። ምክንያቱም ቦተም ባሮች የሚሸከሙት ስፓን ሞመንት ነው። ስፓን ሞመንት ወደ ሳፖርት ስትሄዱ 0 ይሆናል። በዛ ምክንያት ነው። ስለ ሶይሉ ደግሞ ቢሪንግ ካፓሲቲው 340 ኪሎ ፓስካል፣ የፋውንዴሽን ዴፕዝ 3 ሜትር ይላል። እነዚህን ነገሮች አንብቡና ወቁት። ከዛ በኋላ እዚህ ጋር አንከሬጃችን ደግሞ ማለት ሁካችን ማለት ነው 10 ታይምስ 5 ነው። በፊት ዝም ብለን በኢቢሲኤስ 1995 ዲዛይን ስናደርግ ለሁሉም አይነት ስቲራፖች 50 ሚሊ ሜትር ነበር የምንጠቀመው። አሁን ግን 10 ታይምስ 5 አድርጉና ተጠቀሙ እያለ ነው። ይህንን ልበሉ እንዳትረሱ። ከዛ በመቀጠል ስቲራፓቸውን ስትጀምሩ ከኮለም ፌስ 50 ሚሊ ሜትር ወጣ ብላችሁ መሳል ጀምሩ ወይንም ሞዴል ማድረግ ጀምሩ ነው የሚለን። ያ የሚጠቅመን ለምንድነው? ትላልቅ ህንፃዎች ጋር ስንሄድ የኳንቲቲ ዲፈረንስ እንዳያመጣብን። 50 ሚሊ ሜትር ሳለቅ ስንሰራና ለቀን ስንሰራ ብዙ የብረት ልዩነት ሊያመጣ ይችላል። ይህንን ነገር ተጠንቀቁ። አሁን ይህንን እዚህ ጋር የምትመለከቱትን ይህንን ግራውንድ ፍሎሩን ወደ ሬቪት ለማስገባት እናመቻቸው። እንደዚህ ሴሌክት ካደረጋችሁት በኋላ እዚህ ጋር ሆም ላይ ግቡና አውቶካድ ላይ ነው መጀመሪያ ይሄን የምናደርገው። ይሄ ከኢታብስ የመጣ ሪዛልት ነው። እሱን ከአውቶካድ ላይ ነው ወደዛ ወደ ሬቪት የምናስገባው። ቺን ኮፒ ክሊፕ የምትለውን ክሊክ አድርጉ። ዜን ሆም ላይ ሂዱና ሆም ላይ ሄዳችሁ ሆምን ክሊክ አድርጋችሁ እቺኛዋን አሁን ኮፒ ክሊፕ የምትለውን ክሊክ ካደረጋችሁ በኋላ እዚህ ጋር ኒው ክፈቱ፣ አዲስ ክፈቱ። ከዛ በኋላ እንደገና አሁንም ሆም ላይ መሆኑን ቼክ አድርጉና እዚህ ጋር ፔስት
ፔስት በሉት። ያኛው አዲስ እንትን ላይ ተከፈተልን ማለት ነው። የፋውንዴሽኑ እና የግራውንድ ፍሎሩ ሌአውት ማለት ነው። አዲስ አውቶካድ ላይ ተከፈተልን። አሁን ዩኒቱን አስተካክለን ወደ ሬቪት እንሄዳለን። እንደዚህ አድርገን ዳይሜንሽን ላይኖቹን አጥፍተን የመጣ ነው። አሁን ስኬላችንን እንቀይራለን። መጀመሪያ ዩኒቱን እናስተካክል። ከዛ በኋላ ስኬላችንን ቀይረን አስተካክለን ወደ ሬቪት ይዘነው እንሄዳለን። ይህንን ድሮይንግ ያንን እናደርጋለን። አሁን ዩኒቱን ቼክ እናድርገው እስኪ። ይሄ በምንድን ነው የተሰጠው? ዩኒት ብለን በኢንች ነው የተሰጠን። ከኢንች ወደ ሜትር እንቀይራለን። ይህንን እንዝጋው። ያንን ለማድረግ ዳሽ ዲደብሊውጂ ስትነኩ ዲደብሊውጂ ዩኒት ይመጣል። ከዛ ኢንተርቨሉ የዛን ጊዜ ስድስቱም የምንጠቀማቸው ዩኒቶች መጡ። እኛ ወደ ሜትር ነው የምንፈልገው። ስለዛ 6 ቁጥርን እንጽፍና ኢንተር እንላለን። ኢንተር 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 ስትሉ ይኸው ወደ ሜትር ቀየረው ማለት ነው። ከኢንች ወደ ሜትር ቀይሮልናል። ነገር ግን እዚህ ጋር ስናየው ከዚህ ጫፍ እስከዚህ ጫፍ ስንት ሜትር ነው የሚለን? 152.4 ሜትር ነው። እኛ ግን 6 ሜትር እንዲሆን ነው የምንፈልገው። የሆነ ፋክተር አለን ማለት ነው ወደ 6 የምናመጣበት። እሱም 1 ሜትር ኢዝ ኢኳል ቱ 25.4 ኢንች የሚለውን ነገር እንዳትረሱ። ከዛ ተነስተን እዚህ ጋር ይሄንን ስኬል የምናደርግበት ፋክተር 1/25.4 ይሆናል ማለት ነው። እሱን ያዙና ይህንን ዩኒት አስተካክለን እንመለስ። ያንን ለማድረግ እዚህ ጋር አሁንም ኮማንድ ላይኑ ላይ ኤስሲ ብላችሁ ጻፉና ኢንተር በሉ። ስፔሲፋይ ቤዝ ፖይንት ይላችኋል። እዚህ ጋር አንዱ ጋር ያዙት። ከዛ በኋላ ስኬል ፋክተራችሁን አስገቡ። እሱም ማለት 0.09307000787 ይሄ ማለት 1/25.4 ማለት ነው። ዜን ኢንተር ስንለው አስተካክሎ እዚህ ጋር የምናገኘው ዩኒት አሁን 6 ሜትር መሆን መቻል አለበት። ስንለካ ክሊክ እዚህ እንግባ። ክሊክ ለምንድን ነው ያልቀየረልን? እስቲ እንየው። መቶ 52.4 ኦኬ ጉድ እንዳለ ይሁንና ቆይ እንደገና እንትን እንበል። እዚህ ጋር ሴሌክት አድርገን ኤስሲ እንበል፣ ኢንተር እንበል። ቤዝ ፖይንቱን ምረጡ ይላል፣ እንምረጥለት። ዜን እዚህ ጋር ስኬል ፋክተር እናስገባ 0.03937000787 እንደዚህ አድርገን እንሂድ። ዜን እንየው፣ ቼክ እናድርግ። ነው አሁን 6 ሜትር አናቱ ላይ መጥቶልናል። ትክክል ነን ማለት ነው። አንድ ጊዜ ብቻ ዳይሜንሽን ስታይላችንን አስተካክለን እንምጣ። እዚህ አኖቴት ላይ እንግባ። ዜን እዚህ ጋር ማኔጅ ዳይሜንሽን ስታይል የሚለው ውስጥ ግቡና ኒው በሉት፣ አዲስ የራሳችሁን ፍጠሩ። ከዛ እዚህ ጋር ዳይሜንሽን ስታይላችንን እናስተካክላለን። የዳይሜንሽን ስታይላችንን ለማስተካከል ኮንቲኒው እንበል። ዜን እዚህ ጋር ገብተን እቺን ቴክስት ስታይላችንን እናስተካክል። እዚህ ጋር ቡክማን ኦልድ ስታይል እናድርግ። የኛ ቢሮ የሚጠቀመው እሱን ነው።
ቡክማን ኦልድ ስታይል ላይ ይሁን። ዴን አፕላይ እንበለው። ዴን ክሎዝ እንበል። ዴን ይችኛዋን 300 ላይ አድርጓት። ዴን እዚህ ጋር ፔሪድ ላይ ከሆነ ትክክል ነው። ኦኬ ሲምቦሉን ደግሞ አርክቴክቸራል ቲክ እዚህ ጋር አርክቴክቸራል ቲክ ላይ ይሁን። ዴን ይሄኛውን 300 አድርጉት። ይሄንንም 300 አድርጉት። ዜን ኦኬ በሉና አውጡ። ክሎዝ። ዜን ይሄንን ስታንዳርድ ላይ ሳይሆን እዚህ ጋር አሁን የፈጠርነው አዲሱ አለ እዚህ ላይ ይሁንልን። ኮፒ ኦፍ ስታንዳርድ ላይ ይሁንልን። ስኬፕ ከዛ ዜን ያው 6 ሜትር አናቱ ላይ ሆነልን ማለት ነው። ዜን እንለካቸው። ሊኒየር ከዚህ ተነስተን እስከዚህ ለሬቪት ነው የምናመቻቸው። ይሄንን ሁሉ ኢንተር እያላችሁ ቀጥሉ። ኢንተር ክሊክ። ሬቪት ላይ ለማስገባት ነው ሁሉ የምናመቻቸው። ኢንተር ይሄው 6 ሜትር ኢንተር እንደዚህ 3 ሜትር ከዚህ እስከዚህ 6 ሜትር ትክክል ኢንተር ከዚህ ጫፍ እስከዚህኛው 6 ሜትር በጣም ጥሩ። አሁንም ከዚህ እስከዚህ 3.4 በጣም አሪፍ። አሁንም ከዚህ ጫፍ እስከዚህኛው ነው። ኢንተር ብለን ከዚህ እስከዚህ 5.6 በጣም ጥሩ ኢንተር ከዚህ እስከዚህ 6 ሜትር በጣም ጥሩ። ዜን እንደዚህ አድርገን ለካ ነው። ዜን እዚህ ጋር እንምጣ። የኛው ተለክቷል። ኦኬ በጣም ጥሩ በጣም አሪፍ ነው። ስኬፕ ይሄንን እናጥፋው። ዴሊት። ዜን ዳይሜንሽናችን በትክክል ተለክቷል ማለት ነው። እዚህ ጋር እንለካ። ስኬፕ ሊኒየር በሉና ከዚህ ተነስተን እስከዚህ ይሄ 3.17 ሜትር ነው። ኢንተር አሁንም ከዚህ ተነስተን ደግሞ እስከዚህ 1.45 ሜትር በጣም ጥሩ ኢንተር አሁንም ከዚህ እስከዚህ 0.2 በጣም ጥሩ ኢንተር ከዚህ እስከዚህ 1.45 በጣም አሪፍ ኢንተር። እቺ ደግሞ የትሪዳችን ዊድዝ 0.330 ነች ማለት ነው። በጣም ጥሩ ነው። እቺ ደግሞ ከዚህ እስከዚህኛው ሴንተር ድረስ 1.18 ሜትር ነው። በጣም አሪፍ። ዜን የፉቲንጋችንን የኤፍ1 እስቲ ዳይሜንሽን እንያዝ። 2 ሜትር በ2 ሜትር መሆን አለበት። ኤግዛክትሊ 2 ሜትር በ2 ሜትር። ስኬፕ ቆይ አንድ ጊዜ እዚህ ጋር እንግባና ዳይሜንሽን ስታይል ኮፒ ኦፍ ስታንዳርድ ሞዲፋይ እዚህ ጋር ዩኒት እቺን ፕሪሲሽን አስተካክሏት 2 ላይ አድርጉ። ኦኬ ክሎዝ በሉና ዜን ናውን ሜጀር አድርጉ። ከዚህ እስከዚህ 2 ሜትር አናቱ ላይ እንደዚህ 2 ሜትር መሆን አለበት። ዜን ይፈቱ ኢንተር 1.6 ኢንተር እንበል።
1.6 በጣም ጥሩ። ሊኒየር በሉና ከዚህ 1.6 by 1.6 ነው። F3 ደግሞ 1.3 by 1.3 ነው የሚመጣልን። ኦኬ ጉድ። ያው ኤግዛክትሊ መጥተውልናል ማለት ነው። ዳይሜንሽኖቹን አስተካክለን ጨረስን። ከዚህ በኋላ ይሄንን ሴቭ አድርገን ሬቪት ላይ ወስደን ወደ ሬቪት አስገብተን ከዚህ ላይ ቴረስ እያደረግን ሞዴላችንን በፍጥነት መስራት ነው ማለት ነው የሚቀረን ነገር። ሶ አሁን ሴቭ እናድርገውና ሴቭ በሉት፣ የስ ሪፕለስ በሉት፣ ዜን ክሎዝ፣ ዜን ይህንን ዝጉት። ዜን አውቶካድ ላይ ያለንን ጣጣ ጨርሰናል። አሁን ወደ ሬቪት ቀጥታ እንግባ። ሬቪት ላይ ለመጀመሪያ ጊዜ ሬቪትን ስትከፍቱት ይህንን ይመስላል። እንደዚህ ይህን እንደምታዩት ነው የሚመስለው። የተሰሩ ፕሮጀክቶች ካሉ እዚህ ጋር ይደረድርላችኋል። አሁን እኛ አዲስ ነው መክፈት የፈለግነው። ስለዛ እዚህ ኮርነር ዋጋኑ ማውዛችሁን ወስዳችሁ እዛ ላይ ቁጭ ስታረጉ ሆም ወይም CTRL + D ይላችኋል። ሆም ኦር CTRL + D ዛት ኦፕንስ ዩር ሬቪት ሆም ነው እያላችሁ ያለው። እሱን ክሊክ ስታረጉት ይኸው እንደምትመለከቱት ምንም ያልተሰራበት አዲስ የሬቪት ሆም ተከፈተልን ማለት ነው። እዛ ላይ አሁን ፋይል ውስጥ ግቡ። ዜን ኒው በሉት፣ ከዛ ፕሮጀክት በሉ። ዜን እዚህ ጋር ፕሮጀክት ጋር ስትመጡ ምንም አይነት ቴምፕሌት የለም። ስትራክቸራል ሬቪት ስትራክቸራል ሞዴል ለመስራት የሚያገለግል ምንም አይነት ቴምፕሌት የለም። ቴምፕሌቱ እንዲመጣልን አሁን ምን እናድርግ? ክሬት ኒው ፕሮጀክት የሚለው ላይ መሆኑን ቼክ አድርጉና ብሮዘር ውስጥ ግቡ። ዜን እዚህ ጋር እንግሊሽ ኢምፔሪያል የሚለው አሁንም ለኛ አይሆነንም። እሱ የሚሆነው ዩኒታቸው በፉት፣ በኢንች፣ ፎርስ ከሆነ ደግሞ በፓውንድ፣ ፕሬሸር ከሆነ PSI KSI እያለ የሚሰጥ ከሆነ ነው ይሄንን የምንጠቀመው። አሁን ለኛ የሚሆነውን ለማግኘት እዚህ ጋር R1 ክሊክ አድርጓት ወደ ታች ይዘረግፍልናል። ቴምፕሌት ውስጥ ግቡ፣ እንግሊሽ ላይ ግቡ። ዜን ወደ ሜትሪክ ለመግባት ማለት ነው እችኛዋን ስትራክቸራል አናሊሲስ ዴፎልት GBRENU የምትለውን ምረጡና ኦፕን በሏት። እሷን ምረጡና ኦፕን በሏት። ዜን እዚህ ጋር መጣች። ከዛ አሁንም ክሬት ኒው ፕሮጀክት ላይ መሆኑን ኒው ፕሮጀክት ቴምፕሌት ላይ አይደለም ኒው ፕሮጀክት ላይ መሆኑን እዩና ኦኬ በሉ። እየከፈተ ነው፣ ጠብቁት። አሁን ቴምፕሌታችን ተከፈተልን ማለት ነው። እዚህ ላይ ሆነን አሁን እዚህ ቴምፕሌት ላይ ሆነን ሞዴል ማድረግ እንጀምራለን ማለት ነው። ያንን ከማድረጋችን በፊት መጀመሪያ ገብተን ማኔጅ ላይ ገብተን ፕሮጀክት ኢንፎርሜሽናችንን ሴት እናደርጋለን። ፕሮጀክት ሴትአፕ ይባላል ማለት ነው። ይሄ እኛን የሚያሰራን ኦርጋናይዜሽን ስሙ ሐዋሳ ዩኒቨርሲቲ IoT ካምፓስ ነው። ካምፓስ IoT ካምፓስ ነው የሚያሰራን። ኢንስቲትዩት ኦፍ ቴክኖሎጂ ካምፓስ ማለት ነው። ዴን እዚህ ጋር ቢልዲንግ ኔሙ ቲቸርስ ኦፊስ ቢልዲንግ ነው። ቢልዲንግ G+1 እንበልበት። እዚህ ጋር G+1 ቲቸርስ ኦፊስ ቢልዲንግ ነው። ዜን ኦኬ እንበል። ይህን ካደረግን በኋላ እዚህ ጋር አሁንም ዩኒታችንን እናስተካክላለን። ፕሮጀክት ዩኒት ይኸው እዚህ ጋር ላይ ቁጭ ሳደርግ ፕሮጀክት ዩኒትስ ኦር UN የሚል መጣልኝ። እሱን ክሊክ አድርጌ እገባለሁ። UN ደግሞ በኪቦርድ ሾርት ከት ለመሄድ ነው። ሶ እዚህ ጋር አሁን 3 ዴሲማል ፕሌስ ላይ ላድርግ። እኔ የሚመቸኝ በዛ ስለሆነ ነው።
ኦኬ እንበል። እናንተ የፈለጋችሁትን መጠቀም ትችላላችሁ። ዩኒቴንም ሜትር ላድርግ ብያችኋለሁ ቅድም ስለ ፕሮጀክቱ ገለጻ ሳደርግ ዩኒትም በሜትር ቢሆን የተሻለ ነው ብያለሁ ለሬቪት። እዚህ ጋር እንሂድ። ሁሉንም ስሪ ላይ አድርጌ እወጣለሁ ማለት ነው። ኦኬ 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 ስሪ ኦኬ ስሪ ኦኬ and finished ኦኬ then ዩኒታችንን አስተካክለን ተነሳን። ከዛ በመቀጠል እዚህ ጋር ኢንሰርት ላይ እንገባለን። ኢንሰርት ላይ ገብተን እቺኛዋን ስኬላችንን 1 to 1 እናድርጋት። then ኢምፖርት ካድ እንበልና ዴስክቶፕ እዚህ እንግባ። ሲ ውስጥ ኤርሚያስ ሲቪል ኢንጂነር ፎር ሬቪት then እዚህ እንግባ። ኦፕን እንበለው። then እዚህ ጋር ተመልሰን 100 ላይ እናደርገው ስኬላችንን 100 ላይ ስናደርግ ይሄው ወደ 3D ይሄው ያስገባነው እንትን መጥቷል። 3D ላይ እንሆንና እንደዚህ መርጠን ሙቭ እንበለው። ሳሙኤል እዚህ አካባቢ ይዘን ኦኬ። ይሄን የሚለን ለምንድነው? ካንሰል ፒንድ ስለሆነ ነው። ፒንድ ሆኗል ይሄ ሴሌክት ያደረግነው ኦብጀክት። ስለዛ እንዲያደርገን አንፒን እናድርገው። እዚህ ጋር አንፒን እንበለው። ዜን ሙቭ እንበል አገኝ እንደገና እዚህ ጋር ይዘን ወደዚህ እንውሰድ። ዜን አገን ሙቭ እንደዚህ አስተካክለን እናስቀምጠው። ከዛ በኋላ 3Dውን ዘግተን ሌቭል 2 ላይ ነው ያለው። ኦኬ ይሄንን አሁንም እንደገና ሙቪ ያደርግን እናስተካክልና ከዛ በኋላ እንወስደዋለን ወደዛ። አሁንም ሙቭ በሉትና ከዚህ አካባቢ ይዛችሁ ወደ ላይ ከፍ። አሁንም ሙቭ ዜን በጣም አሪፍ። አሁን ቆንጆ ቦታ ነው ያለው። ኦኬ ይሁንሽ። እቺ 3 ቁጥር የምትለው በጣም ትልቅ ሆነች። ቅድም ሳላጠፋ ቀርቼ ነው ይቅርታ። እሺ ይሁንና እኛ ቴረስ ስለምናደርግ ምንም ችግር የለውም። ቴረስ አድርገን እናጠፋዋለን ይሄንን እንትኑ። ከዛ በኋላ ይሄን ካደረግን በኋላ ይሄንን እንዳለ አሁንም እዚች ጋር ኮፒ ቱ ክሊፕ ቦርድ የምትለውን ክሊክ አድርጉ። ከዛ በኋላ እቺን ሂዱና እዚህ ጋር አላይንድ የሚለው ጋር ሂዱ። ከዛ በኋላ ሌቭል 1 ላይ ኦኬ በሉት። ዜን ይሄንን ሌቭል 2 ላይ የመጣውን ዴሊት አድርጉት። ምንም አያደርግልንም። ኦኬ ሌቭል 1ን እንክፈት እስቲ። ክፈቱት።
ኦኬ በጣም አሪፍ። ሌቭል 1 ላይ መጥቶልናል። ሌቭል 2ን እናጥፋው። ሌቭል 1 ላይ ሆነን አሁን ስራችንን እንጀምራለን ማለት ነው። እንደዚህ ሆኖ ይቀመጥልን። አሁን ኖርዝ ኢሊቬሽን እንክፈቱ። መጀመሪያ ሌቭል ነው የምንፈጥረው። ኖርዝ ኢሊቬሽን ከፈትን። ከዛ ስትራክቸራል ላይ ሄደን ሌቭል የምትለዋ መምጣቷን መብራቷን ቼክ እናድርግ። በርታለች። አሁን ከዚህ አንዷን ሴሌክት አድርገን ኮፒ ብለን ወደ ታች 3 ሜትር ላይ ውሰድልን እንለዋለን። 3 ስነካ 3 ሜትር ላይ ይወስዳል ማለት ነው። -3 ሜትር የፋውንዴሽናችን ዴፕዝ ነው ማለት ነው። ዜን ይሄኛው ደግሞ 3.6 ሜትር ላይ ነው ያለው። 3.6 ስለው ኢንተር ስነካ ያስተካክልልኛል። ፈርስት ፍሎር ሌቭሌን አገኘሁት ማለት ነው። ከዛ ኔክስት ቱ ዛት ኮፒ ብዬ አሁንም ወደ ላይ ሩፍ ሌቭሌ የሚሄደው 3.6 ሜትር ወደ ላይ ይሄዳል ማለት ነው። የሩፍ ስላቡ የሚያርፍበት ነው እሱ። ከዛ ኔክስት ደግሞ ዋተር ታንክ ስላብ አለኝ 1.5 ሜትር ከሩፉ ወደ ላይ ከፍ ብሎ አለ ዋተር ታንክ ስላቤ ማለት ነው። ዜን ጨረስን። ከዛ እንደዚህ ሌቭሎቻችንን ካስተካከልን በኋላ ስም እንሰጣቸዋለን ለእያንዳንዱ ሌቭሎች። እችኛዋ የመጀመሪያዋ 01 ቲኦኤፍ ትባላለች። 01 ቲኦኤፍ ወይም ቶፕ ኦፍ ፋውንዴሽን ለማለት ነው። ከዛ በመቀጠል 02 ግራውንድ ፍሎር የስ በሉት። 03 ፈርስት ፍሎር የስ በሉ። 04 ሩፍ ስላብ 05 ዋተር ታንክ ስላብ WTS። ዜን እንደዚህ ቁጥር እየሰጠው የሄድኩት ስም ስሰጥ ለምንድን ነው 01 02 እያልኩ የሄድኩት እዚህ ጋር በኦርደር እንዲያስቀምጥልኝ ነው ወደዚህ ሳስገባቸው። አሁን እዚህ ጋር ልብ ብላችሁ አይታችሁ እንደሆን ሁለቱ መጀመሪያ ላይ የነበሩት ዴፎልት ሌቭሎች በብላቸው እቺ ትሪያንግሏ ሰማያዊ ናት። በሰማያዊ ላይን ነው የተሳለችው። እነዚህ ደግሞ አዳዲስ ያስገባዋቸው በሙላ ጥቁር ላይን ነው የሚያሳዩት። ያ የሆነው ለምንድን ነው? እዚህ ስትራክቸራል ፕላን ውስጥ ስለሌሉ ነው። ወደዛ ሳስገባቸው ሁሉም ሰማያዊ ይሆናሉ። ከዛ ይሄኛው ደግሞ ስሙን 01 02 እያልኩ የሰጠሁት እዚች ጋር ኦርደር እንዲያስይዝልኝ የሬቪት የሚጽፈው በአልፋቤቲካል ኦርደር ስለሆነ እንዳይዘበራረቅብኝ ነው። ምክንያቱም ጂ ከቲ ትቀድማለች። ጂን ከቲ ያስቀድምና ቲን ወደ ኋላ ይወስድብኛል። እንደዚህ ዝብርቅርቅ እንዳያደርግብኝ ይቺን ሲስተም ተጠቅሜያለሁ ማለት ነው። 01 02 እያልኩ ወደ ላይ ሰጠሁት ማለት። እናንተም በሌላ ጊዜ ይቺን ሲስተም ብትጠቀሙ ስራችሁን ያቀልላችኋል። ዜን እዚህ ጋር የማይታዩንን እስቲ ስትራክቸራል ፕላን ላይ እንዲታዩን እናድርጋቸው። እዚህ ጋር ቪው ላይ እንግባ እሱን ለማድረግ። ከዛ ፕላን ቪው እንበል። ዜን ስትራክቸራል ፕላን እንበለው። ዜን ኮንትሮልን ያዙና ሶስቱንም ምረጧቸው። ዜን ኦኬ በሉ። ይሄው እዚህ ጋር እንደምታዩት ያልገቡትም ገቡልን ማለት ነው። እቺኛዋን እንዝጋት። አሁንም እቺንም እንዝጋት። ኖርዝ ላይ እንዳለን እንሁንና ክሊክ እናድርገው ላዩ ላይ። ከዛ ኤዲት ታይፕ እንበልና ብላክ ሳይሆን ቀይ ይሁንልኝ ከለሩን የሌብሉ። ዜን በሁለቱም በኩል በብሉ እንዲታየኝ አፕላይ ብዬ
ይሄው በሁለቱም በኩል ይታየኛል ማለት ነው። ቀይ ሆነልኝ ማለት ነው። ጨረስን። ዜን ኔክስት ቱ ዚስ ቲኦኤፍን እንክፈት። ቲኦኤፍ ላይ ስንገባ ይሄኛው የሰራነውን ወደዛ መውሰድ አለብን። መጀመሪያ ወደዛ እንውሰደው። ይሄንን ኮፒ ቱ ክሊፕ ቦርድ ብለን እዚህ ገብተን አላይንድ ብለን ቲኦኤፍ ብለን ኦኬ እንበለው። ዜን እቺን እንዝጋት። ቲኦኤፍ ላይ እንሂድ። ይሄው መጥቶልናል ማለት ነው። አሁን ቲኦኤፍ ላይ መጣልን። እኛ አሁን ከዚህ ላይ የተነሳን ቴረስ እያደረግን ነው ስራችንን የምንሰራው። የመጀመሪያው ግሪድ እዚህ ጋር ስትራክቸራል ላይ እንሆንና ከስትራክቸራሉ ተነስተን ግሪድ እንበለው። አንዷን ጫፍ ሴሌክት እናድርግና ወደ ላይ እንሂድ። ዋን ብሎ ጀመረ። እኛ ግን የምንፈልገው ከዋን እንዲጀምር አይደለም፣ ከፊደል እንዲጀምር ነው። ኤ ብሎ እንዲጀምርልን እስኬፕን እንንካና እስኬፕን ነክተን ቁጥሯ ላይ ደብል ክሊክ ስናደርግ እንድንጽፍ እድል ይሰጠናል። ዜን ኤ እንበል። ከዛ አሁን እሷን ኮፒ እያደረግን ወደዛ እንውሰዳት። ኮፒ ብለን ወደዚህ 6 ሜትር ላይ ሄድልኝ እንበለው። 6ኤም እነካለው፣ ኢንተር እላለው። ወደዚህ አሁንም 6ኤም ኢንተር፣ ወደዚህም አሁንም 3.4ኤም ኢንተር፣ ወደዚህ 5.6ኤም ኢንተር፣ ዜን 6ኤም ኢንተር፣ ዜን ኢንተር ብለን እንውጣ። ጨረስን። ቀጣዩ ደግሞ እንደዚህ አድርገን ከጂ ሳይሆን ከአንድ እንዲነሳ እናድርገው። ስኬፕን ነክተን ደብል ክሊክ እናድርግና ጂን አንድ እናድርጋት። አንድ እንበል። ዜን ውጪ ላይ ክሊክ እናድርግ። እንደዚህ ያደርግልናል። ኮፒ እንበልና ወደ ላይ 3 ሜትር ላይ ወሰድልኝ። 3 ሜትር ላይ ኢንተር ቱን ሰራልኝ ማለት ነው። ዜን ቀጣዩ 6 ሜትር 6ኤም ኢንተር፣ አገን አሁንም 6ኤም ኢንተር፣ አሁንም 6ኤም ኢንተር። ዜን ጨረስን። ስኬፕ እንበል። ከዛ አሁንም ግሪዶቻችንም በሁለት በኩል እንዲታዩን ክሊክ እናድርግና ኤዲት ብለን ሁለቱም ላይ አብርተን እቺኛዋም ቀይ ትሆነልን፣ በቀይ እንዲያበራልን ኦኬ ብለን አፕላይ ብለን ኦኬ ብለን እንውጣ። ዜን ጨረስን። ይኸው ግሪዶቻችንን አስተካክለን ፕሮጀክታችንን ሴትአፕ አድርገን ጨርሰናል። አሁን የሚቀረን ቢልዲንጋችንን ሞዴል ማድረግ ነው የሚቀረን ማለት ነው። እሱን ደግሞ ለማድረግ አሁን ኮለሞችን ሞዴል ከማድረግ እንነሳለን ማለት ነው። የመጀመሪያው ኮለም ሪኢንፎርስድ ኮንክሪት ኮለም ማለት ነው። እዚህ ጋር ገብተን ሬክታንጉላር ኮለም ነው። ይሄንን ክሊክ እናድርግ። ዜን ኤዲት እንበለው። ዜን ዱፕሊኬት እንበል። ዜን C2 ነው እሱ ኮለም C2 ብለን 400
ሲባዛ በ600 ሚሊ ሜትር የሆነ ኮለም ነው። ቴን ኦኬ እንበል። እዚች ጋር እናስተካክልለት። ዊድዙን 0.4 ዴፕዙን ደግሞ 0.6 እናድርግ። 0.6 ዜን ኦኬ እንበለው። ዜን ኮለሙን እዚህ ጋር እናስቀምጠውና እስኬፕ ብለን እስኬፕ ዜን ሴሌክት እናድርገው። ኮለሙን እዚህ እንምጣ። ከቲኦኤፍ ተነስቶ እስከ ግራውንድ ፍሎር ነው እንዲሄድ የፈለኩት። ዜን እዚህ 0 አረጋለሁ። ዜን ይሄንን አሁንም ሮቴት ለማድረግ ክሊክ አረገውና ስፔስ ባርን ስነካ ይዞርልኛል ማለት ነው። ከዛ ሙቭ ብዬ እዚህ ጋር ይዘውና እዚች ጫፍ ላይ ወስዳለሁ። ሙቭ እንበልና ከዚህ እዚህ ጋር በጣም አሪፍ። አሁን ቆንጆ ሆኗል። ዜን ይህንን ኮለም አሁን ኮፒ እያደረግኩ ወደዛ መውሰድ ነው። ኮፒ እዚች ጋር ይዘውና እዚህ ጫፍ ላይ ያርግልኝ። ከዛ ደግሞ እዚህ ጫፍ ላይ እስኬፕ ዜን ኮፒ አሁንም ኮፒ እንልና ኮፒ ብለን እዚህ ጫፍ ላይ ዜን ጨረስን ማለት ነው። እስኬፕ ሲቶቻችንን ለመጀመሪያው ሌቭል ሰርተን ጨርሰናል። ለፋውንዴሽን ሌቭላችን ማለት ነው። ዜን አሁን ሲዋኖች ናቸው የሚቀጥሉት። ሲዋኖች ደግሞ ሳይዛቸው 400 በ400 ነው። እነሱን ሰርተን እንምጣ። አሁንም እዚህ እንግባ። ኤዲት እንበል፣ ዱፕሊኬት እንበል። ሲዋን ይባላል ኮለም። ሲዋን 400 በ400 ሳይዙ 400 በ400 ሆነ ማለት ነው። እንደዚህ እናድርግ። ዜን እችኛውን 0.4 እናድርጋት። ዜን አፕላይ ብለን ኦኬ ብለን እንውጣና እዚች ጋር ኮለሙን እናስቀምጠው። ዜን እስኬፕ ንኩ። ዜን ሙቭ አድርጉት። ይሄንን ኮለም አቀማመጡ ልክ አይደለም። ሙቭ አድርጉት። ሙቭ ብላችሁ እዚህ ጋር ያዙ። ዜን እዚህኛው ጋር አሁን ተስተካከለ። እስኬፕ እንበል። ዜን ኮፒ እንበለውና እዚች ጋር ይዘን እዚህ ጋር እና እዚህ ጋር ነው የምናደርገው። ዜን እችኛዋን አሁንም ሙቭ አድርገን እናስተካክል። ቦታዋ ልክ አይደለም። ሙቭ እንበላትና እስከዚህ ድረስ ትሄድልን። ዜን ጨረስን። አሁንም እንደገና ኮፒ ብለን ወደዛ እናሻግረው። ይሄንን እዚህ ኮንትሮልን ተጫኑና ሁሉንም ምረጧቸው። ኮንትሮል ብለን ኮፒ ብለን ወደዛ እንወስደዋለን ማለት ነው። ኮፒ እናርግና እዚህ ጋር ይዘን እዚህ ጋር እናርግ። ኮንትሮልን እንያዝና እዛ ጋር ቅድም ያደረግነውን ነገር ረስተናል። እንዲህ እናድርግ። ኮንትሮል እየያዛችሁ ምረጧቸው። ሁሉንም አንድ ላይ ስለሆነ ያለው ችግር የለም። እዚች ጋር እስከ ግራውንድ ፍሎር ውሰዱ። ይሄንን 0 አድርጉለት። ዜን በቃ ዜን ጨረስን። ዜን አሁንም እነዚህ ሲዋኖች ናቸው ኮለሞቹ በአጠቃላይ እነሱን አሁንም ሴሌክት እናድርግ። ኮንትሮል ተጭናችሁ ምረጧቸው። ሲዋኖች በሙሉ ተመረጡ ማለት ነው።
ኮፒ እንበልና እዚህ ጋር ይዘን አሁንም እዚህ እናምጣቸው። ዜን ያዙልን ሁሉንም ሰርተን ጨረስን ማለት ነው። ዜን ቀጣዮቹ ደግሞ C3 ፕራይሞች ናቸው። C3 ፕራይሞችን ደግሞ እንስራ። እነሱም ተመሳሳይ ናቸው። ኤዲት ዱፕሊኬት ስም ብቻ ነው የሚቀየረው። C3 ፕራይም ዜን ይህንን እናጥፋው። ኦኬ እንበልና ኮለም ላይ ሄደን C3 ፕራይምን ሴሌክት አድርገን እዚህ ሴንተር ላይ አስቀምጥ እንበለው። ዜን እስኬፕ አጌን ዜን ይህንን ንኩትና እንደቀደሙ ከቲኦኤፍ እስከ ግራውንድ ፍሎር ሌቭል በሉት። ዜን ይህንን 0 አድርጉ። ይህንን ነው እዚህ ጋር 0። ዜን ይህን ካረጋችሁ በኋላ ኮፒ አድርጉት። ይህንን ኮለም አሁንም ኮፒ በሉና እዚህ ጋር አለ እሱ ራሱ እዚህ ጋር ቁጭ አድርጉት። ዜን ኔክስት ቱ ዚስ ከዚህ በመቀጠል ደግሞ C3ዎችን እንሰራለን። C3 የሚባሉ ኮለሞች ደግሞ አሉ። እነሱንም አሁንም ኤዲት ታይፕ ብላችሁ ዱፕሊኬት ብላችሁ ቺን አጥፉ። ዜን ኦኬ በሉ። ራሱ ነው እንዳለ ነው C3 ይሆናል። ዜን እስኬፕ ይሄኛው አንድ ጊዜ C3 ፕራይም ላይ ይሁን። ዜን C3ዎችን እንፈልግ። ኮለም ብለን C3ዎች የት ጋር ነው ያሉት? እነዚህና ዜን መተን እዚህ ጋር እንሳላቸው። ዩሲ ዜን እዛ ጋር ከሳልን በኋላ እስኬፕ ብለን ዜን እዩት። እዚህ ጋር አያችሁ ጂም ግራውንድ ፍሎር ላይ መሆን አለበት። ይህንን 0 አድርጉ። ዜን እንደዚህ ያደረግን ዜን ይህንን ኮፒ ብለን እስኬፕ ኮፒ ሴንተሩን ያዙና እዚህ ጋር አምጡት። ዜን ጨረስን ማለት ነው። እስቲ 3D ላይ ሄደን እንየው። ያልተሳለ ኮለም ካለ ቼክ እናድርግ። 3D ላይ ይኸው እንደምታዩት ሁሉም ኮለሞች በሚገባ ተስለዋል ማለት ነው። ዜናውን እነዚህን ኮለሞች ወደ ላይ ኮፒ እያደረግን ነው የምንወስዳቸው። አሁን እዚህ ጋር ቲኦኤፍ ላይ ግቡ። እንደገና ተመለሳችሁ ከዛ ምረጡ። እንደዚህ ሴሌክት አድርጉት። ሴሌክት አድርጉና ፊልተር ላይ ግቡ። ስታዩት ስትራክቸራል ኮለም ላይ ብቻ መሆን አለበት። ትክክል። ኦኬ አልን። ኦኬ ብለን እዚህ ጋር አሁንም እቺ ኮፒ ቱ ክሊፕ ቦርድ የምትለውን ክሊክ ማድረግ፣ ከዛ በኋላ እዚህ ጋር አላይንድ ቱ ሴሌክትድ ሌቭል የሚለውን መንካት። ዜን ወደ ግራውንድ ፍሎር ውሰድልኝ አልኩት። ኦኬ አልኩት። ዜን አሁን ከግራውንድ ፍሎር እስከ ፈርስት ፍሎር ኦፍሴታችን ግን ምንም የለውም፣ 0 ነው። እሱ 0 ይሆናል። ዜን ጨረስን። 3D ላይ ሄደን ቼክ እናድርግ። ተመልከቱ አሁን ሰራልኝ ማለት ነው። ወደ ላይ ቁመታቸው እየጨመረ ነው ልብ ብላችሁ ካያችሁ። ዜን አሁንም ቲኦኤፍ ላይ እንሂድ። አሁንም ሴሌክት እናደርጋቸው ኮለሞቹን። ከዛ አሁንም ቼክ አድርጉ። እዚህ ጋር ፊልተር ላይ ገብታችሁ ስትራክቸራል ኮለም ላይ ብቻ መሆኑን ቼክ አድርጉ። ዜን ኦኬ በሉ። ከዛ አሁንም እዚህ ጋር በሉት የቀደሙን ኮፒ ቱ ክሊፕ ቦርድ የሚለውን ንኩት። ዜን ሴሌክት ቱ አላይንድ ቱ ሴሌክትድ ሌቭል የሚለውን ንኩ። ዜን ፈርስት ፍሎር ላይ ውሰድ አልኩት። ዜን አደረኩ። አሁን ፈርስት ፍሎር ላይ ውሰድልኝ ብዬ ስለው አሁን እዚህ ጋር ኖርዝ ኢሊቬሽን ላይ ብንመጣ አሁን እቺ -0.6 የምትለው የምታመጣውን ኢፌክት ላሳያችሁ። ከምፈልገው ሌቭል ዝቅ ታረግብኛለች በ0.6 ያክል። እዩ ተመልከቱ፣ ዝቅ አረገብኝ። አያችሁት? ለምንድን ነው?
ኦፍሴት ሲያደርግ ነው ወደታች የኦፍሴት ዲስታንስ ስለሰጠው በራሱ ወደታች ዝቅ አደረገ። አሁን ያ እንዳይሆን ግን እዚሁ ጋር ሄደን ክሊክ አድርገን ይህንን 0 ስናደርግ ያስተካክልልናል ማለት ነው። ወደዚህ ስንገባ ይኸው አስተካክሎ ሌብላችን ላይ ያደረገልን ማለት ነው። ለዛ ነው እነዚህን 0 እያደረግኩ ያለሁት። ዜን ከዚህ በኋላ እነዚህን ደግሞ አራቱን ኮለሞች ደግሞ አሁንም ያችን እንትኗን ነክቼ እዚህ ጋር አሁንም አላይንድ ቱ ሴሌክትድ ሌብል ብዬ ወደ ሩፍ ሌብል ደግሞ ወሰድልኝ ኦኬ እለዋለሁ። ዜን አሁንም እዚህ ጋር አያችሁ አስገብቶብኛል። አሁን ወደ ላይ ከፍ ያደርጋል። ያ እንዳይሆን ደግሞ አሁንም 0 ላድርገው ይሄንን። ዜን እስከ ሌብሉ ድረስ ይወስድልኛል። አለቀ። ኮለሞቻችንን ሞዴል አድርገን ጨረስን ማለት ነው። ከዚህ በመቀጠል ኮለሞቻችን ሞዴል ተደርገዋል። ከዚህ በመቀጠል አሁንም ቲኦኤፍ ላይ በመሆን አሁንም ፋውንዴሽኖቻችንን ደግሞ ሞዴል እናደርጋቸዋለን። እዚህ ጋር ኤፍ3 ነው ያለው። ኤፍ3ን ሞዴል እናድርግ። የመጀመሪያው ኤፍ3ን ሞዴል እናደርጋለን። የመጀመሪያው እሱ ነው። ኤፍ3 ሞዴል ለማድረግ እዚህ ጋር ስትራክቸር ላይ ገብተን አይዞሌትድ የሚለውን እንንካ። ዜን ኤዲት እንበል፣ ዱፕሊኬት እንበለው። ኤፍ3 ስም በስንት ነው ሳይዙ ብያለው ቅድም 1.3 ክሮስ 1.3 ክሮስ 0.4 ሜትር ነው ሳይዙ። ኦኬ አልኩኝ። ይሄ ጥፋት ይክነሱ። ይሄም 1.3 ነው። ይሄም 1.3 ነው። ዜን አፕላይ፣ ዜን ኦኬ። ዜን ኤፍ3 ያለበትን ቦታ ሁሉ ሞዴል አድርገን ጨርሰን እንመጣለን። እዚህ ጋር ዜን እዚህ ጋር ማስቀምጡ፣ እዚህ ጋር ማስቀምጡ። ኤፍ3 አናዘር ኤፍ3 እዚህ ጋር አለ፣ እዚህ ጋር አለ ኤፍ3 አሁንም ኤፍ3 እናስቀምጠው እንደዚህ። ኤፍ3 ዜን ጨረስን። እስኬፕ ብለን እንውጣ። ከዛ እዚህ ጋር ስትመለከቱ ኤፍ2 ደግሞ ሳይዙ 1.6 በ1.6 በ0.4 ነው። ኤፍ2 ደግሞ እንደዛ ነው ሳይዙ። እሱን ደግሞ ሞዴል እናድርግ። ኮለም ኮለም ሳይሆን ሶሪ ስኬፕ አይዞሌትድ እንበል እና ኤዲት እንበለው። ዜን ዱፕሊኬት እንበል። ኤፍ2 ነው ብያችኋለሁ። 1.6 በ1.6 1.6 0.4 ሜትር። ዜን ኦኬ። እዚህ ጋር አስተካክሉ። 1.6 ነው 1.6 ነው። አፕላይ ኦኬ በሉት። ዜን እዚህ ጋር ኤፍ2 አለ። ኤፍ1 ኤፍ2 አለ እዚች ጋር ኤፍ1 ኤፍ2 አለ እዚች ጋር ኤፍ2 ኤፍ1 ኤፍ2 ዜን ካም ሂር ኤፍ2 ኤፍ2 ሰርቻለሁ። እዚህ ጋር አልሰራውም። ኤፍ2 እዚህ ጋር ኤፍ2
እዚች ጋር ኤፍ2 እንበል። ሌላ ኤፍ2 አለ ቼክ አድርጉ። የለም ኤፍ2 በሙሉ ተሰርቶ አለቀ ማለት ነው። ኤፍ2ን በሙሉ ሰርተን ጨርሰናል። አሁን ኤፍ1ን እንስራ። ኤፍ1 ደግሞ 4 ፉቲንጎች ናቸው። እስኬፕ እንንካና እስኬፕ ዜናውንም አይዞሌትድ እንበለው። ኤዲት እንበል። ዱፕሊኬት ኤፍ1 አርጉ። ኤፍ1 ደግሞ 2 ሜትር በ2 ሜትር 2 ሜትር በ2 ሜትር እና ሳይዙ እንትኑ ቲክነሱ ማለት ነው ሶሪ 0.5 ነው። እሱ ትንሽ ወፈር ይላል ከሌሎቹ። ሁለትን አጥፏት። ኦኬ በሉ። እዚህ ጋር ግቡና 2.0 አርጉለት። 2.0 ዜን እችኛዋንም ቲክነሷንም 0.5 አድርጓት ቲክነሷን። ዜን ኦኬ በሉ። አፕላይ በሉና ኦኬ በሉ። ዜን እዚች ጋር ኤፍ1 አለ። እዚች ጋር ኤፍ1 አለ። እዚች ጋር ኤፍ1 አለ። ከዛ እዚህ ጋር ኤፍ1 ዜን ፉቲንጎቻችንንም ሞዴል አድርገን ጨረስን ማለት ነው። ስኬፕ ዜን አሁን ይህንን ለማየት ስሪዲ ላይ መሄድ ትችላላችሁ። ስሪዲ ላይ ሄዱና እዩት። ይኸው ፉቲንጎቻችን ተስለው አልቀዋል ማለት ነው። ኦኬ እስቲ ቲኦኤፍ ላይ እንሂድ። እዚህ አካባቢ ሲዋን አልተሳለም። ሶሪ ሲዋን ኦኬ ካሞን ከዚህ ኮፒ አድርጉና ውሰዱት። ክሊክ ኮንትሮል ዜን ኮፒ ብላችሁ እዚች ጋር ያዙና እዚች ጋር ዜን ይኸው ራሱ መጣልን። እስኬፕ ብለን እንወጣ። ዜን አሁን ይህን ወደ ላይ መውሰድ አለብን። ኮፒ ቱ ክሊፕ ቦርድ ብለን ላይንድ ሌብል ከዚህ ጂኤፍ ላይ ውሰድልኝ ልበለው። ክሊክ አደረግኩ። እችኛዋን አሁንም 0 ላይ አርጓት። 0 ዜን አጌን እንደገና አሁንም ሴሌክት ኖ ስኬፕ ፉቲንጉን ብቻ አምረጡ። ማነው ኮለሙን ብቻ ኮንትሮልን ያዙና ሁለቱ ናቸው የሌሉት። እዚህ ጋር እንሂድ። አንላይንድ ኤፍ ላይ ኦኬ እንበል። ዜን አሁንም እዚህ ጋር ክሊክ እናድርግና እናድርግ 0 ዜን ጨረስን። ስሪዲ ላይ እንሂድ። አሁን ተሳሉልን ማለት ነው። ሁሉም ኮለሞቻችን ተስለዋል። ሁሉም ፉቲንጎቻችን ተስለዋል። ቢልዲንጋችን አሁን ሼፑን እየያዘ ነው። ቀጣዩ ግሬድ ቢሞችን ሞዴል ማድረግ ይሆናል። እሱንም ደግሞ እንሰራለን ማለት ነው እየሄድን። ግሬድ ቢሞቻችን ደግሞ ያሉት ቲኦኤፍ ላይ አይደለም። ቲኦኤፍ ላይ ስላልሆነ ይህንን እናጥፋው። ምንም አይሰራም። ይህን ከጨረስን በኋላ ምንም አያደርግልንም። ዜን እንደዚህ ነው። ቲኦኤፋችን ይህንን ይመስላል። የፋውንዴሽን ፕላናችን ይህንን ነው የሚመስለው። ዜን አሁን ወደ እሱን ቲኦኤፉን እንዝጋውና ወደ ጂኤፍ ወደ ግራውንድ ፍሎር ወይም ወደ ጂኤፍ እንግባ። እዛ ላይ ሄደን ግሬድ ቢሞቻችንን ሞዴል እናደርጋለን። ግሬድ ቢሞቻችን ደግሞ ጂቢ1 ኦን አክሰስ 5 አክሰስ 5 ላይ ያለው ነው ጂቢ1 ማለት። እሱን ሞዴል እናድርገው። ቢም እንበል። ሬክታንጉላር ኮንክሪት ቢም ብለን እሱን እንውሰድ። ዜን ኤዲት
ዱፕሊኬት እንበልና ግሬድ ቢም 1 ኦን አክሰስ 5 እንደዚህ ብለን ስም እንስጠው። ሳይዙ 300 በ500 ነው። ዜን አፕላይ ኦኬ እንበልና እንሳለው ቢሙን ስንስለው እንደዚህ ይሆናል። ነገር ግን ሙቭ ማድረግ አለብን። ሙቭ ብለን እዚህ ጋር ይዘን እስከዚህ ወደዚህ አሁን በትክክል ሆኗል። ቢሙ ተሳለ ማለት ነው። ቢማችን ተስሏል የመጀመሪያው። ይሄን እዚህ ጋር እንምጣ። ስኬፕ እንበል፣ ቢም እንበል፣ ዴን ኦኬ። ከዚህ ከሴንተሩ እስከዚህኛው ሴንተር ዜን ስኬፕ። አሁንም ሙቭ ማድረግ አለብን። ሙቭ እንላለን። ክሊክ አድርገን ሙቭ ብለን ከዚህ እዚች ላይ አሁን ተስተካከለ። ዜን ስኬፕ ስለነዋል ማለት ነው። ጂቢ1 አክሰስ 5 ላይ ያለውን ጨረስን። ጂቢ2 ደግሞ አክሰስ 4 ላይ ያለውን እንስራ። ቢም ኤዲት ታይፕ ዱፕሊኬት እንበለውና ጂቢ2 ኦን አክሰስ 4 ኦኬ እንበል። ተመሳሳይ ነው ሳይዙ። እሱን እንያዘውና ከዚህ እዚህ አንዱ ነው። ዜን ደግሞ ከዚህ ደግሞ እዚህ ድረስ ይወሳል ነው። ጨረስን። ስኬፕ እንበል። ዜን አሁንም ስኬፕ እንበልና ቢም እንበል። አሁንም ቢም ብለን ኤዲት ብለን ግሬድ ቢም 3 ዱፕሊኬት ብለነው ግሬድ ቢም 3 ኦን አክሰስ 3 ማለት ነው። ኦን አክሰስ 3 እንላለን። ኦኬ እንላለን። ሳይዙ አሁንም ተመሳሳይ ነው። ኦኬ እንበል። ኦኬ እንበልና ያው ከዚህ እስከዚህ ጨረስን። አንድ ከዚህ እስከዚህ ጨረስን። ከዚህ እስከዚህ ጨረስን። ከዚህ ተነስተን እስከዛች ጨረስን። ከዚህ ጫፍ እስከዚህ ጫፍ ጨረስነው። ይሄንን ዜን ስኬፕ እዚህ ጋር አሁንም እንምጣና ስኬፕ ብለን ቢም ብለን ኤዲት ዱፕሊኬት ግሬድ ቢም 3 ነው። አሁንም ግሬድ ቢም 3 ኦን አክሰስ 2 ዜን ኦኬ። ዜን ኦኬ። ሳይዙ ተመሳሳይ ነው። እዚህ ጋር እንግባ። ይሄው ሳልን ጨረስን። እዚህ ገባን። ይሄው ሳልን ጨረስን። ይሄው ስለናል ጨረስን። ከዚህ እስከዚህ ስኬፕ ከዚህ እስከዚህ ስኬፕ እንበልና እንጨርስ። ዜን ስኬፕ ከዛ አሁን ደግሞ ግሬድ ቢም 1 ኦን አክሰስ 1 ይሆናል። ቀጣዩ ይሄን እንበል። ኤዲት ዱፕሊኬት ግሬድ ቢም 1 ኦን አክሰስ 1 እንበለው። ዜን ኦኬ። አሁንም ሳይዙ ተመሳሳይ ነው። ኦኬ እንበል።
ክሊክ እናርግ እዚህ ጋር ጨረስ። ከዚህ ኦኬ ስኬፕ ከዚህ እስከዚህ ስኬፕ ደግመን እንንካ። ሴሌክት እናድርገው። ኮንትሮልን ተጫኑና የኛውንም ሴሌክት አድርጉት። ዜን ሙቭ በሉ። ሙቭ አድርጋችሁ እዚችኛዋ ላይ አምጡት። ጨረስን። ስኬፕ እንበል። ዜን ከዚህ በመቀጠል እዚህ ጋር ደግሞ ያልተሳለ ቢም አለ። እሱንም እንሳለው። ግሬድ ቢም 4 ይባላል። እሱም ቢትዊን አክሰስ 2 and 3 ነው። እሱ ደግሞ ግሬድ ቢም 4 ዱፕሊኬት ግሬድ ቢም 4 on between axis 2 and 3 2 and 3 በሉና እንደዚህ አድርጋችሁ ከዛ ሳይዙ አሁንም ተመሳሳይ ነው። ኦኬ በሉና አውጡና ከዚህ ከሴንተሩ እስከ ሴንተሩ ጨረስ። ተሳለ። አሁን በኤክስ ዳይሬክሽን ያሉትን እንትኖቻችንን ቢሞቻችንን ስለንጨርሰናል። አሁን ወደ ዋይ ዳይሬክሽን እንደዚህ በዋይ ዳይሬክሽን ያሉትን ስለንጨርሰናል። በኤክስ በኩል ያሉትን ደግሞ እንስላለን። ወደዚህ ወደ ጎን ቋሚዎቹን ማለት ነው። ወደ ኤክስ ዳይሬክሽን የሄዱትን ደግሞ ቢሞች እንሳላቸው። እነሱን ለመሳል ደግሞ አሁንም ልክ እንደቀደሙ ስሙን እናያለን። ግሬድ ቢም 5 on axis ኤ ነው የመጀመሪያው። ዱፕሊኬት ግሬድ ቢም 5 on axis A ኦኬ በሉ። አሁንም ተመሳሳይ ነው። እንትኑ ክሊክ አድርጉ። እዚህ ጋር ያዙና እዚህ ድረስ ስቴፕ እዚህ ይዛችሁ አሁንም እዚህ ድረስ ዜን አጌን ከዚህ ያዙና ከዚህ ድረስ ከዚህ ያዙና ከዚህ ድረስ ብላችሁ ጨርሱ። ዜን ስኬፕ አሁንም ደብል ስኬፕ እንደገና ደግማችሁ ስኬፕ በሉ። ዜን ይሄንን ትንሽ እዛ ላይ በጣም አሪፍ። ዜን ቼክ እናድርግ። ለምንድን ነው አጠር ያለብን?
እስኪ ቼክ አድርጉ። ይሄ አልገጠመም። ይሄንን አጥፉትና እንደገና እንሳለው። ቢም ግሬድ ቢም 5 ኦን አክሰስ ኤ ነው የሚለው። ኦኬ ከዚህ ተነስተን እስከዚህ ከዛ ተነስተን ደግሞ እስከዛ አሁንም ከዚህ ተነስተን እስከዚህ ከዚህ ተነስተን እስከዚህ ድረስ escape ዜን ቢሞቻችንን እንደዚህ አድርገን ስለን ከጨረስን በኋላ ተመልሰን መተን እንገናኝ። ለዛሬው ያለኝ ይህን ይመስላል። በቀጣዩ እስክንገናኝ ደህና ቆዩኝ። በቀጣይ ስንገናኝ ስላቦችን እና ስታይርኬዞቻችንን ሞዴል እናደርጋለን። ለዛሬው ያለኝ ክላስ ይህን ይመስላል። አመሰግናለሁ። በቀጣዩ እንገናኝ።